ማሂ በራሷ በሰራችው ተንኮል ላይ ሮዛ ባደረገችው በድምፅ ቀረጻና ቅጂ መሰረት እስር ቤት ገባች። ዶክተሯን ሰው ገለሻም ብላ አሲዛት ወይም ለፍርድ አስቀርባት። ዛሬ ግን እስር ቤት ሁለቱም ተገናኝተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ክፍል 45 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ማሂ እንደተደፈረችና እንዲሁም አውቃ ከሰው ጋር እንደማገጠችበት አድርጋ ክፍለ ሀገር ቤተሰቦችሽ ቃል ልከውልሻን ብላ ሰላምዬን ከቤት ካስወጣቻት በኋላ ሮዛም ስራ ብላ በሄደችበት ናታንም እንዲሁም ከቤት ማንም እንደሌለ ባወቀችበት ሰዓት ቅዱሴን ከቤት ይዛ የምትወጣና እንዲሁም ሰላምን ደግሞ ከማታውቀው ሰው ጋር እንድተኛና እንዲሁም ያንን በተኛችበት ሰዓት እንቅልፍ የወሰዳት ወይም ከማደንዘዣው ሰዓት ነቃ በሰዓቱና በቦታው እንዲገኝ ካደረጉ በኋላና ከዛ ይደውላታል። እሷ ምንም የማታውቀው ቤተሰቦቼ እቃ ልከውልኝ ብላ ደፋ ቀና ብላ የሄደችው ሰላምዬ ነገር ግን ምን እንደሆነችና ምን እንዳደረጓት ራሱ አማታቅ ነበረች። ነገር ግን ካለችበት ወይም ከማደንዘዣው ስትነቃ አንድ አልጋ ላይ ተኝታ ነበረ። እዛም ማንም የለውም። ነገር ግን አርቃኗን ብቻ ነበረ። በጣም ደንግጣ ሮዚን ደውላ ነይ ድረሽልኝ የሆነ ነገር አድርገውኛን ትላታለች። እሷ ግን የድምፅ ቅጅ ስላረገኝ ሁሉንም ነገር እየተከታተለኝ ነበር። ናታን ግን ባየው ነገር እጅጉኑ ሰርግ ደረሰ አልደረሰ እያለ በቀን ውስጥ የሚጠብቃት ሙሽራ ከሌላ ወንድ ጋር ተኝታ ሲያት እጅጉኑ ከፍቶትና ቅስሙ ተሰብሮ ነበረ። ዶክተርም ስላላት እውነት ስለ ማሂ ልትነግረው እባክህ አዳምጠኛ እንዴ ከልብ ሆነ ማሂ እያደረገችው ልንገር ስትለውም እሱ ግን ሁሉም ነገር ፍዝዝና ድንዝዝ ብሎ ድብልቅልቅ ብሎበት ነበረ። ወደ ቤትም ገብቶ ስቅስቅ ብሎ ማልቀሱን ጀመረ። ሮዚ እናቷን ማሂ ወደ ቤት እንድትመጣ አድርጊልን፣ ዛሬ የሽማግሌ ፕሮግራም አለ ወይም እሺ ያሉበት ቀን መከበር አለበት ብለሽ ጥሪያት ትላታለች። የሮዚ እናትም ማሂን ወደ ቤት ይዛ ከመጣች በኋላ ድምፁ ቀዘቀዘ፣ ቤቱ ቀዝቅዟል፣ እስቲ ሙዚቃ ነገር ልክፈት ብላ ነገር ግን እየተከፈተው ከመቅደስ ጋር ያወሩትን ሁሉ ነበረ። መቅደስ ማሂን ማሂን አዛት እንድታመጣላት ቅዱስንና እንዲሁም ሮዛን ደግሞ ከቤት እንዲወጣችላት ሰላምዬን ደግሞ ናታንን መበቀል እንደምትፈልግ እያወሩትን እንዳለ ከሀስከበ የሴራቸውን ዋና አማካኝነት ሁሉንም ቀርጻቸው ነበረ። ለቤቱ የሰርግ ሙዚቃ ሲጠበቅ ነገር ግን የማሂና የመቅደስ ሴራና ተንኮል ነበረ። እናትየዋ ይህን በመስማቷ እንደ ከልጆች አስበልጬ እየወደድኩሽ ከነሱ ጋር እየተጣላሁ ላንቺ እያዳለሁ እንዴት አንቺ እንደዛ አይነት ሴራ ትሰሪያለሽ ብላ ትቆጣታለች። የዚህ ጊዜ ናታን አንገቷን አንቆ እኔ እገልሻለሁ እያለም ከዛም ተገላገለቻት። በኋላ ቆይማን ለፖሊስ ነው የሚገባት አንተ ለዚች ልጅማን እጅህም ማቆሸሽ የለብህም ብላ ለፖሊስ ደውሉ ስትልም እሷ ግን እርጉዝ እንደሆነችና የልጅ እናት ምን ያክል ከባድ እንደሆነ ታውቂያለሽ፣ እባክሽ አሳልፈሽ አትስጭኝ፣ ልጅን እስር ቤት መውለድ አልፈልግም ስትል ትለምናታለች። የሰማችው ነገር እጅጉኗ አስደንጋጭና ምክንያቱም የሮዛ እናት ናታንን ስትከተል እንጂ የምታውቃት ማሂ የራሷ ወንድ ወይም ፍቅረኛ እንደሌላት ጠንቅቃ ታውቃለች። ልጁ የናታን ይሆናል ብላ እጅጉኑ ፈርታ ስለነበረ ናታንን ወደ ክፍሏ ጠርታ ምን እንደተፈጠረና የተረገዘው ልጅ የማን እንደሆነ ተጠይቀዋለች። እሱም በተደጋጋሚ ጊዜ እንደጠየቃትና እንዲሁም አልናገርም እንዳለች ይነግራታል። ማንኛውም የኔ ልጅ እስካሁን ድብር ያለህና እስከዛሬ እንዲሁም ለሰላምዬ ሳይቀር ፊት የነሳ በዚህ አማካኝነት ነው ወይ ስትለውም አዎ እማዬ ይላል። ለማንኛውም አሁን ሰላም ያለችበት ሁኔታ ላይ ጥሩ ስላልሆነ ሐኪም ቤት እንድትታይ አድርጋት ትለዋለች። እሱም የእናቱን ትዕዛዝ ተሰምቶም ወደ ሐኪም ቤት ሄዶ ካሳያት በኋላ የተፈጠረውን ሁሉ ለዶክተር ከተናገሩ በኋላ እረፍትና መረጋጋት ያስፈልጋታን ከዛም ወደ ራሷ ትመለሳለች በማለት ይናገራል።
ዶክተሩን የሰማውና አንዳንድ መረጋጋና እንዲሁም የእንቅልፍ መድኃኒት ከተሰጣት በኋላ ወደ ቤት መጥተው ጥሩ ጊዜ ያሳልፋሉ። ማሂ ግን መቀጣት አለባት ለትንሽ ጊዜ ብላ ስላመነች እናታቸው ወደ ፖሊስ ጣቢያ ነበር ቀጥታ የወሰዷት። ፖሊስ ጣቢያ ሄዳ ያሳሰረቻትን ዶክተሯን እዛ ታገኛታለች። ዶክተሯ ባየችው ነገር እጅጉኑ ተገርማ አንድ ቀንም ቢሆን እዚህ ቦታ እንገናኛለን ብዬ አስቤ አላውቅም ትላታለች። ለማንኛውም እኩያሽ እንዳልመስልሽ አንቺ እኮ ነፍሰ ገዳይ ነሽ፣ እኔ እኮ ነገ እወጣለሁ ስትል ዋናው እዚህ መገናኘታችን ነው ትላታለች። ለማንኛውም አፍሽን አትክፈች፣ ቢያንስ እንኳ እኔ ላደረግኩት ነገር ተጸጽቻለሁ። አንቺ እኮ በሴራ ላይ ሴራ፣ በተንኮል ላይ ተንኮል እየደረብሽ መቼም አልትጸጸችም ስትልም ትናገራለች። ምክንያቱም ያንቺ ጭንቅላት ትክክል ያልሆነውን ልክ ነው ብሎ ስለሚቀበለው ትላታለች። እሷም አትጨቃጨቂ ስትላትም እኔ አሁን መውጫ አላጣም ለራስሽ እሰቢ ስትላትም እኔ መውጣትም አልፈልግም፣ ነገር ግን እውነትሽን ግን እዚህም ቢሆን አጋልጣለሁ ብላ ዶክተሯን ለማሄ ትናገራለች። ቅዱስ እንዴት ተነሳ ሄዳ ቅዱስ በጣም ነው የማመሰግነው ዝም ስላልክና እንዲሁም ሲል እሱም በጣም ጥሩ ልጅ እንደሆነችና እንዲሁም ሳይረዳት ብዙ ነገር ስለሷ ስላለ በጣም ይቅርታ ብሏት ቅዱስም አሁን ግን አንድ ነገር የምጠይቅሽ ነገር አለ ይላታል። ሮዚም ምንድን ነው የምትጠይቀኝ ብላ ስትጠይቀውም እሱም ማሂን እንዳገኘሻት አውቃለሁ፣ የት ነው ያለችው አምጭልኝ እባክሽ ትላታል። እሷም ማሂን ሳይሆን እናቷን ብቻ እንዳገኘች ትነግረዋለች። እሷ የኔ ልጅ ናት፣ ስለዚህ እናቷ ደግሞ ሞታለች እንጂ እሷ እናቷ አይደለችም በማለት ይመልሳል። ለማንኛውም እንደዛ እንኳ አይደለም፣ ለማንኛውም በዛ አይነት መንገድ ሳይሆን ማሂ በጣም ማለት ቅድስት በጣም ኃይለኛ ልጅ ናት፣ ስለዚህ እንደምንም ብለን በባህላሃት እንጂ እንደዚህ ፊት ለፊት የምንጋፈጣት ሴት አይደለችም ቅድስት በማለት ለቅዱስ ትነግረዋለች። እና ምን አስበሻን ሲላትም ለማንኛውም መጀመሪያ እኔን ታምነኛለህ ወይስ አታምነኝም ስትል ትጠይቀዋለች። ቅዱሴም እኔ አምንሻለሁ ሲላትም በቃ እኔ እንዴት እንደምናገኛት ማይን አስቤና አቅጄ ጨርሻለሁ፣ በቅርቡ ትመጣለች ስለዋለች። በተስፋ እንደሚጠብቅና ነገር ግን እሷ አሁን ልጄ ናት ብላ ወይም ልጅ አይደለችም ብላ ብትከስ እንደ መንግስት ለእሷ ሊሰጣት ስለሚችል አንተ ግን የዛ ድረስ ደህና መሆን አለብህ፣ ምክንያቱም ለብድ ልጅ አይሰጥም። ስለዚህ ጤነኛ መሆን አለብህ። አንተ ሙሉ ጤንነት ላይ እንድትገኝ በደህና ማለት መድኃኒትህንና በስነ ስርዓት እየወሰድክ ወደ ራስህ መመለስ አለብህ ትለዋለች። እሱም እሺ ብሎ ይህን ነገር ተስማምቶና ወዶ እሺ ብሎ መድኃኒቱንና እንዲሁም እረፍቱን በስነ ስርዓት እያደረገ እንደሆነና በቅርቡ ደግሞ ጥሩ ለውጥ አሳይቶና ፍርድ ቤት ከሳ ብትገትረው እንኳ የዲኤንኤ ምርመራ ከተመረመረ በኋላ ሙሉ ጤነኛ ሆኖ ወደ ራሷ ወይም ልጁን ማሳደግ እንደሚችል መንግስት እንዲፈቅድለት እንደምታደርግ ታደርገዋለች። አመሰግናለሁ ሮዝዬ፣ አሁን ግን ድካም ስላለኝ ልተኛ ብሎ ቅዱሴም ወደ መኝታው ይሄናል። እነሱም ሶስቱም እንግዲህ ደስ የሚል የምሳና የጨዋታና የደስታና እንዲሁም ስላጋለጠቻትና እኔ ቅድስት ሰላምም እና ናታንም ተደባብረው ምክንያቱም ለናታን መጀመሪያ ሲያት የማገጠችበትና እንዲሁም ሰላምዬ እየከዳችው ነው የመሰለው። ነገር ግን ይህን ነገር እንደማታረቅ ጠንቅቆ ቢያቅም ነገር ግን አይኑን ደግሞ ያየውን መካድን አይፈልግም። ከዛም በጣም ይቅርታ ነገር ግን እኮ ቆሸሽኩበት ስትለው ቢሆንም እኮ አብሮ የተኝቷ ምንም ላይፈጠር ይችላል ብትለውም ነገር ግን አንቺ አውቀሽ ስላልሆነ ችግር የለውም ይቅር ብዬሻለሁ የኔ ቆንጆ ይላል። ዛሬም ቢሆን ነገር ግን ሰላምዬ የማሂ ልጅ ማነው ብላ መጠየቋን አላቆመችም። ቅድስት ማሂን ልጠይቃት እስር ቤት ስለሄደችና እንዲሁም ለምንድን ነው ድምፁን ለሮዛ የሰጠሻት ያወራነውን ሁሉ ስትል እሷ እኔ አልሰጠኋትም ነገር ግን ቢሮ ስትመላለስ ነበር የድምፅ መቅረጫ በእርግጠኝነት አስቀምጣ ነው እንጂ እኔ እንዴት እነግራታለሁ ስትል ማሂም ከዚህ ከእስር ቤት እንድታስወጭኝ እፈልጋለሁ፣ ነገር ግን ካላስወጣሽ ደግሞ እኔ እናገራለሁ ስላንቺም ሁላችንም እስር ቤት ነው የምንገባው በማለት ታስፈራራታለች። ቅድስት እንዴት አድርጌ ነው እንዴት እንደምታስፈታትና እንዲሁም ሮዚን እንዴት ማሳትና እንዲሁም እንዴት ማስያዝ እንዳለባት እጅጉኑ ካሰበች በኋላ ሮዚን መስሪያ ቤት እንድትገባና ወይም ተቀጥራ እንድትሰራና የማስተዋወቂያ ሰዓት እንዳለና ተወዳድራ ካለፈች ስራው ላይ በቦታው መገኘት እንዳለባት ትነገራለች። መጥመዳቸውን እሷ ጠንቅቃ ስላወቀች እሺ ብላ እንግዲህ ወደ ቦታው ትኬዳለች።
ቅድስት በጣም ሮዚ ላይ አፍጥጣ በማየት እንግዲህ ወዳ እንግዲህ ያው ፊልማውን በገሃድ ተጀምሯን ትላታለች። ሮዚም እኔ እውነት ከኔ ጋር ስለሆነ አልፋ